ወዳጆቹ መጥተው አትናቴዎስ ሆይ ተረታህን? ዓለም ሁሉ ባንተ ላይ ተነስቷል አሉት። እሱ ግን በማይናወጥ ጽናትና በመንፈሳዊ ትዕቢት ለጠላቶቹ እንዲህ ሲል መለሰ፣ ዓለም ሁሉ በእኔ ላይ ከተነሳማ እኔም በዓለም ላይ ተነስቻለሁ አላቸው። እስኪ ለአንድ አፍታ የማይታሰበውን እናስብ። ዛሬ የምንመካበት የኦርቶዶክስ ተዋሕዶ እምነት መሰረቱ ተንቆ በየቀኑ የምንጸልየው ጸሎተ ሃይማኖት ተቀይሮ የክርስቶስ አምላክነት በታሪክ መዝገብ ውስጥ እንደ ተራ ሰው ተቆጥሮ ቢሆንስ? ዘመኑ 325 ዓመተ ምህረት ቦታው ደግሞ ኒቂያ። ዓለም በሁለት ጎራ ተከፍላለች። በአንድ በኩል ነገስታት፣ ሰራዊትና ሹማምንት የደገፉት የአርዮስ መርዛማ ትምህርትና እልፍ ተከታዮቹ፣ በሌላ በኩል ደግሞ ጥቂት ለእውነት የቆሙ አባቶች። 318ቱ ቅዱሳን ሊቃውንት በጉባኤ ተሰብስበው ምን ይበጀን በሚሉበት በዚህ የጭንቅ ሰዓት